waaqayyo walaatu kallattiimaan garasaanitti. Maqaa Abbaa kan Ilmaa kan Hafuura Qulqulluu Waaqa tokkoon ni amanna አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓይናቸው ተከፈተ አወቁትም እጆን ኢሳኒ እምበነመኒፊ ኢሳኒስ ሊበረን ክቡራን የተወደዳቸው አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምንስ መጣችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ዱአቲ ከኤራ ሰይጣንን ሂደሜ ከነቦዴ ገመቹን በረበራኒ ተይ እዳኩመ ቤከሙ ጉያን ራኩን መን ክርስቲያና ቶክቲላ ዋሚቺ መን ክርስቲያና ኬኛ ደረቤ ቶርበይ መሜረታይን ቤኩ ብየ ለለበሊጣ ሸዋ መጋላ ሆሎታት በረሄዱፍ ኢጃረማ ከንቱሬ ሆሎታ ቱሉ አርቡ ደብረ ገሊላ ቅድስት አርሴማ ወአቡነ አዳም ገዳም ተመስርቶ ዛሬ ምርቃቱ ነው። እዚሁ ሌላ ቦታ ሳትሄዱ ሱባኤ ለምትፈልጉ ራቅ ብላችሁ ገዳም ለምትፈልጉ ገዳም እዚሁ በከተማችሁ ተገድቦላችኋል። እግዚአብሔርን አመስግኑ። በጣም የሚገርም ታምር ነው። በእሱ እግዚአብሔር ሄዳችሁ እንደምትጠመቁት በዚህ በቱሉ አርቡ ቅድስት አርሴማ የነበረች ትላንት ብፁዕ አባታችን አቡነ ገብርኤል መጥተው ባርከው ደስ ብሏቸው ቱሉ አርቡ ቅድስት አርሴማ ወአቡነ አዳም ደብረ ጎልጎታ ገዳም ተብሎ ተሰይሟል። እጋኩመ ቤከሙ መን ክርስቲያና ኬኛ ገረፉን ራት ተርካንፊ ወንደኑ ደበላ ጅርቲ ባየ ከነመ ድንቁ በረሄዱ ኢጃረማ ከንቱሬ ጉያ ሀራሂን ኤብቢፈማ ዳፍኔ ስንገጌስ ነገረስ ነዴሙ ከንበርባደን ኮንኮላታን እንገላ ጋሪን እንዴማ ገረስ ነቅተኒ አያነ ከነ ከበጁ ቀብዱ ታቦኒ ሀረሂን በአ ጀቻረ ከናፍ እንገባብሲና እንብራን ኑቲስ ጋይ ጉዳ ተበኔ መን አመንታኩን ኤብቢፈማ ጅራ። እንግዲህ ከዛሬው ጋራ ስንሳተፍበት የነበረው ቤተክርስቲያን ሶስተኛ ቤተክርስቲያን ነው ማለት ነው። ደደባ ከንቱሬ አስተባበራ ከንቱሬ በርሲሳ ከንቱሬ ኢሰቱሉ አርቡ ከነወሊን መናመንታ ሰደፋ ኤብሲሳ ጅራ ጀቻ ከነ ቡአን ሆጂ ኬኛ ወንጌል ከነፍዳ ዋቀዮ እንደ ኬኛ ዱቃ ሀተው 3 ሰዓት ነው። 3 ሰዓት ከ12 ደቂቃ ሲሆን አበቃለሁ። ዛሬ እንግዲህ እንደ ቤተ ክርስቲያናችን አስተምሮ ሶስተኛ የዘመነ ፋሲካ የአብይ ጾም ሶስተኛ ሳምንት ምን ይባላል የሚለውን ሳምንት ዳግማዊ ትንሣኤ የሚለውን አይታችሁታል፣ ሰምታችሁታል። ጎፍታን ዶኤ ኤርገዱ አሞኤቲ ሀረ ቶርቤ ሰደፋዳ ቶርቤን ጀልቀፋ ዱአ ከኡምሳ እኒ ለመፋስ ዱአ ከኡምሳ እኒ ሰደፋሞ እመልቶታ ኤማውስ ጀደም የኤማውስ መንገደኞች። ሶስተኛ ሳምንት ደግሞ ምንድነው የምለው? አይናቸው ተከፈተላቸው አወቁት ይላል። እጆን ኢሳኒ በነሜፊ ኢሰቤከኒ ይጀ እንግዲህ አይን ስንል ለሁለት ከፍለን ማየት እንችላለን። የነ አዳምና ሔዋን አይናቸው ተከፈተላቸው ይላል እና አዳም እነ ሔዋን መጀመሪያ የተሰጣቸው መንፈሳዊው አይን መልካምን ብቻ የሚመለከት አይን የሮባዬ ዋይሴና አዳሚ ፊ ሔዋንን እንዳፈላሉ
እጅሳኒ በነሜ ጀላ ማልሳኒ በነሜ ምናቸው ተከፈተ? አይናቸው ተከፈተ ይላል። አይን የተባለው እኛ አሁን የምናይበት አይን አይነት አይን አይደለም። ኢጃ ካበጀረም ኢጃ ኡኒፍ ይስን ይትላሉ ከነቶ እንታይን ኢጃ አፉራት አይን የተባለው የተከፈተላቸው ምስጢሩን፣ ዕውቀቱን፣ ጥበቡን፣ ማስተዋሉን የሚመለከቱበት የኛ አይን ክፋትን፣ ተንኮልን ያያል፣ ይመለከታል። ያ መንፈሳዊ አይን ግን ክፉን አይመለከትም፣ ወደ ክፉ አይሄድም፣ ክፉን አያይም። የሚገርማችሁ ዛሬ እንግዲህ አጠር ስናደርግ በሉቃስ ወንጌል ምዕራፍ 24 ከቁጥር 13-45 ብታነቡ ሁለት ሰዎች በፋሲካው ማግስት በሶስተኛው ቀን ይላል። ያ ማለት በሶስተኛው ሳምንት ማለት ነው። የሚገርማቸው በዚህች ዕለት ከሁለቱ ደቀ መዛሙርቶቹ ሁለቱ ሰዎች ከኢየሩሳሌም 60 ምዕራፍ ወይ ደግሞ 60 ኪሎ ሜትር የምትራቅ አንድ ቦታ ኤማውስ ወደምትሄድ መንደር ወደ ትንሽ ከተማ ገቡ ይላል። ጉያ ሐራከና ዱከ ቡኦተ ሳኬሳ በርቶተ ሳኬሳቲ ናሞኒ ለማ ከራ ኢመለኒ ኢየሩሳሌም ራቲ ኪሎ ሜትር 60 ቆፋ ከን ፈጋቱ ገረ መንደረ ጥቁ tokkotti ni deemu turani jedha. Adeemsi isaanii imalli isaanii waa'ee Kiristoosiin isa du'e, waa'ee Kiristoosiin isa fannifame, somni dhugaa caale, yakka malee balleessaan irratti murtaa'e የሚገርማችሁ ያለምንም ጥፋቱ ያለምንም በደሉ ምንም ነገር ሳያደርግ ስለሆነ ሁሉ ካህናት አይሁዶች በቅናት ብቻ ያለለውን ስም ሰጥቶ ያልበደለውን በደል በድሏል ብለው በውሸት ወስነው ይሞት በቃ ያሉት ስለሰቀሉት ስለ ናዝሬቱ ስለ ኢየሱስ ክርስቶስ እርስ በራሳቸው እየተነጋገሩ ወደ ኤማውስ መንደር ከኢየሩሳሌም 60 ምዕራፍን ይጓዙ ነበር ይላል። ስንት ኪሎ ሜትር ያልኳቸው? ኪሎ ሜትር ጃተማ ኢየሩሳሌም ራ ዋንተ ዋይ ሞትቻ ዋይ ዋቀዱጋ ዋይ ኢየሱስ ክርስቶስ ዋይ አልፋፊ ኦቤጋ ይሰታይ ከና ጎቻ ይሰረት ታይ በግፍ አሳልፎ እንደሰቀሉት ያለ በደሉ እንደሞተ ስንቱ መሰላችሁ በየእስር ቤቱ ያለ ጥፋቱ ያለ በደሉ ነፍስ አጥፍታል ንብረት አውድመሃል ተብሎ የሚንገላታ ስንት መሰላችሁ? ልቡ ባሰ ቀበኛ ሀተ የከከነ ራወጥ ብየ የቅ ጀደቤ ረጋቶ ኮመለ ሶባን መነሄዳ ከንጅሩ ደኖጅራ። ዓለማችን የውሸት ዓለም ናት። እውነት የማይገኝባት፣ እውነት የማይወራባት፣ እውነት ሰው ከእውነት የራቀባት ዓለም ናት። ከዚህ በኋላ ይነጋገሩ መንገዳቸውን ሲሄዱ እርስ በራሳቸው ኢየሱስ ክርስቶስ የሱን ሞት መሰቀሉን እያሰቡ እየተነጋገሩ ይሄዱት ነበሩ ይላል። ግን የሚገርማችሁ እንደ አያውቁት አይናቸው ተጋርዶባቸው ነበር ይላል። የሚገርማቸው በመሃል እየሄዱ መንገድ ላይ ይመጣባቸዋል። ከዚህ በኋላ እናንተ ሰዎች ስለማን ስለምን እየተነጋገራችሁ ደሞ እየጦለጋችሁ መንገድን ትሄዳላችሁ አላቸው። እስኔ ጀሬነና ኤቦተኒ ላቦፍተኒ ሰዓቲ ከነ ዋኤኙ ሐሳደምቱ ዋኤኙ ዱበቻ ደምቱ ይትንጀረን የሮ ከራ ደምን ዋኤኙ ዱበቻ ደም የሮ ቡረዱም ዋኤኙ ሐሶፍና ለፈ ድሪት ዱአጋይት ለፈ ጭዳት ዋኤኙ ሐሶፍና ስለማን ነው የምናወራው? በድር ቦታ፣ በቁብ ቦታ፣ በመስራ ቤቱ፣ በተለያየ ቦታ ስለማንና እውነት ስለ ክርስቶስ ነው የምናወራው። እውነት ክርስቶስ ስለከፈለልን ዋጋ ነው የምናወራው። በየቦታ የምናወራው ነገር ምንድነው? የኛ ወሬ
ምን ለበሰች? ምን ለበሰ? ምን በላ? ምን ጠጣ? ከየት ወጣ? እንዴት መጣ? ከዛ ወገን ነው፣ ከዚህ ወገን ነው፣ እሱ እንዲህ ነው፣ እሷ እንዲህ ናት፣ እሱ እንዲህ አለው፣ እሱ እንደዛ አለው እያልን የምናወራው። እነዚህ ሰዎች ግን ስለ ጌታችን ስለ መድኃኒታችን በዛ ጉዟቸው አስቸጋሪ በሆነው መንገድ ላይ 60 ኪሎ ሜትር በእግራቸው እየተጓዙ ስለ ክርስቶስ ያወራሉ። እኛ ብንሆን በእግር እየሄድን ስለ ጥማቱ፣ ስለ ድክመቱ፣ ስለ ረሃቡ፣ ስለ መንገዱ ፈታኝነቱ እናወራለን። ኢሳን ዋይ ረክነ ከራሰና ዋይ ድብነ ሰና ዋን ገራገራውቶ እንተይን ዋይ ክርስቶስ እንቆፈ ከነሳና አሳን። ከዚህ በኋላ ስለምን ታወራላችሁ? ዋይ እኙ ዱበቱ ዋይ እኙ ሃሳ አጅርቱ ጋበቲ እንጀዱ ማሊ አቲ ብየ ከና ከሱማ ዳይ ኢየሩሳሌም ከሰቲ ዋንተ እምቤልቱይ አንተ ለዚህ ሀገር እንግዳ ነህን? በኢየሩሳሌም የሆነውን ሁሉ የተደረገውን ሁሉ አታውቅምን ብለው ጠየቁት። ዋንተ ያከመት ዋን አራትታ ዋን ቶርፔደር በከሰራ ወተመ ክርስቶስ ሰጀረሞ አዱኛ ከነ ፈይሱ ፈይሳ ወንዳ ከንተ ወረደ ቦት ደቡ ሰባሱ ወረቤለ ቤሉ ሰባሱ ወረረከተ ረክለ ከሳ ሰባሱ ፊ ወረ ሂደሜ ሰሂካቱ ረሰና ወረ ጎቦ ድሪርሳ ቱሬ ጃማ ኢጀበለ ወረ ናፈ ድሪርስ ጎቦ ድሪርስ ዋይሳ ኢምቤቹ ከሱማናት እንጀራን ግን እንዳያውቁት አይናቸው ተሸፍኖ ነበር ይላል። ከዚህ በኋላ ምንድነው ያሉት? እርስ በራሳቸው የምትናይ እነዚህን ሁሉ ስለምንድነው አላቸው። ቆሎጵያ የሚባለው አንዱ መልሶ አንተ ለብቻ እንግዳ ነህን? ለብቻ ትኖራለህ? በእነዚህ ቀናቶች ውስጥ የሆነውን ነገር አታውቅምን? በእግዚአብሔርና በሕዝቡ ፊት ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ሆጂዳን ጎቻ ሳቲን ጭማ ከንተ ዋይ ኢየሱስ ክርስቶስ ኢሳ ናዝሬትቻቲ ለሞት ፍርድ እንዴት አሳልፎ እንደሰጡት እንደሰቀሉት አለው። እኛ ግን እስራኤልን እንዲበዥ ያለው እርሱ እንደሆነ ተስፋ የምናደርገው ይህ ሁሉ ከሆነ እንደው 3ኛ ቀን ነው አለ። 3ኛ ቀን 3ኛ ሳምንት ማለት ነው። በማለዳ ወደ መቃብር የሄዱ ሴቶች ደግሞ ተነስተዋል እያሉ ይናገሩ ነበር። የመላእክትም ድምፅ ሰምቶ ነገሩን አሉት። ሞት ኢየሱስ አረጋዊው ነገሩ ለዮሴፍ እንደምለው ቅኔ ነው። መንገደኛው እናንተ ልባችሁ ከማመን የዘገየ ነቢያት ስለ እናንተ መከራን መቀበል መሞትና በ3ኛ ዕለት መነሳትን ተናግሮ ነበር፣ ለምን አላመናችሁበትም ይል ነበር ይላል። ከዚህ በኋላ እየሄዱ መንገድ ላይ ጊዜው አመሻሽ ነበር። ጊዜው ምን ነበር? ሀልከኒች ማልቱሬ ዱካናት ደማቱሬ ኦቶ ደማኒ መንደረ ኤማውስ ጋፋ ጋአን እትዲ ያጎፍታ እንደው ቀኑ መሽቷልና ከኛ ጋር ይደራሉ ትናል አጭር ጉይቾ ዱካናኤራ ማሎ ያጎፍታ ኑፋነ ቡሊ ሰው የሚገርማችሁ መንገድ ድሮ በእግር ይሄዳል አይደል? ከወለጋ እስከ አዲስ አበባ በእግሩ ይሄዳል ሰው 3 ሳምንት 2 ሳምንት። እነዚህ ደረቅ ያሉትን ኛተ ከኔና ከጮኮ ከኔና ከጨጨብሳ ከኔና አካዊ መጥኖ ጎጎጋ ቀበተዲት ከራዴራ ሐሬፊያኒ ፈርደ ቀበተዲ ከራዴራ ደሙላላ ዱረት አመመና ማረቀኒ የወትዲ ዱሩቁተሪ ያወረና ኑትዲ ኑቡልቻ አጀብ ማልታዬ ኑትዲ ኑቡልቻ ማሬ ቡላ መኖ ከዋቀዮቲ ኢደሩ ቤት የማን ነው? የማን ነው? እግዚአብሔር ነው ኢደሩ። አሁን መጥቶ ቢያንኳኳ ምንድነው የሚሆነው? እስቲ በዚህ ዘመን አማሃል ከሚት ጉያው ተቆሰቆሰ በርከኛ በና እንበናይ እንከፍታለን። እንኳን ማታ ቀን መጥቶ ቢያንኳኳ እስቲ በራችሁ ነው የምትከፍቱ። የሚገርማችሁ አሁን ትልቅ ውሾች ግራና ቀኝ ተኝቶ ስሙ ድምጻቸው ራሱ እንዴት ያስፈራል መሰለህ። ከዛ ይሄ ዳንጀር ነው ምንድነው የሚባለው በእንግሊዘኛ አደገኛ ሀጥር እሱን እናጥራላ ደላ ባየ ጭባቴ ሲቢለጎነ ሳሬን ስላሰ ጋሌንሳ ጋባች ዱቱ ለፈሮማ ዋንተ ፊሶዳን ዱረት ተከስተሪ አሁን ምንድነው ነገሩ? ምስጥሩ ቀኑ መሽቷልና ጌታ ሆይ
ይህንን ጨለማ ስለማንችለው ከኛ ጋር ይደር አሉት። የትኛው ቀን ነው? የኛ ቀን፣ የኛ ጊዜ፣ የኛ ዘመን የመሻ ይመስላችሁ? አማ ዋንዱ ከላይ ፈካቱ ይሮንሳ ነግቷል አይደል? አማ በሪሞ አልከን አዱቃ ጅርቱይ አማ ጉያ ደሞ አልከኒ ጉያን ኩን ዋንዱ ከላይ አማ እስሪት ፈካቱ የመሻ ይመስለን የሞይ አልመሸም አቦሊን እኒኔ አማ ጉያን ደረቦኒ የሚገርማችሁ ቀኑ ሁሉ ጨልሟል። በቀን ጨልሞባቸው መሄጃ ያጡ ስንቶቻቸው አሉ። የሚገርማችሁ ጉያዳን እንትዱከናይ ገረዴመን ከነበን ዲቤን ሳንብሴ ረከተኒ ቤላኒ ቄሳኒ ማቲሳኒ ማሲሳኒ ከኒሳን ጉያን እንትዱከኖፍኔ ሰበከኛ አልጨለመባቸውም። ቀን አናቅም ወይ? ልጆቻቸውን ይዞ ዛሬ እኮ ቂጣን የሚለምኑ አሉ። በየከተማው ሄዳችሁታል? በየአስፋልቱ በየሆስፒታሉ አይታችሁታል? ማሳከማ ነው ያጣሁት ከልጥን ያለሙን ነቤ አካይን ነቤ ዳይማ ኮነት ቦኤ ጆሌ ኮቱ አገቡሽ የታዬ ዋኑ ፈቱ ዳብደ በከን ብሉን ነቤ ማደራ ነው ያጣሁት። የሚበላውን ነው ያጣሁት። በዚህ ጉዳይ ውስጥ ነው ያለ ነው። ቀኑ ነው የመሸው። ቀኑ ቀን ይመስላል ግን ነሽቷል። ጉይች ጉያ በካ ነገሩ ከናይራ የጎፍታ ዱፋነ ቡሊ ጀደኒ አያችሁ ከኛ ጋር እደር ያለ ጌታ የኖርንባቸው እነዛ ዘመናት፣ ያለ እሱ እርዳታ የሰራንባቸው እነዛ ዘመናት ዛሬ ላይ ያስፈልጋል። ከኛ ጋር እደር ማለት አለብን። ዋቀዮ መሌ ባኔ ዋቀዮ መሌ ቡኔ ወንቲ ወጀቻ ጅሩ ሁንዱማ ኤበረቤ ከዛ በኋላ ትንሽ የሚበላ ነገር አላችሁን አላቸው። አላበዛም ብያቸዋለሁ። ዋኛተን ቀብዶ ይተኝ በማዕድ ተቀምጠው እንጀራውን አንስቶ ባረኮ ቆርሶ ሰጣቸው። እንግዲህ አሁን አንድ ነገር ልንገራችሁ። እንጀራውን ስባርክ እንዲህ ነው። ባረከ ሲባል ማማዘ ባረከ ስባርክ እንጀራውን ጨፍኖ ነው አይኑን ገልጦ ነው እዚህ ላይ ትልቁ ነገር ሰዎች አሁን አይናቸውን ይጨፍራሉ አይደል? ጨፍራችሁ ነው ከፍታችሁ ነው ጸልዩ የተባለው። ማዕዳችን ጨፍረናል ለምንባርከው እንዲህ ብለን ሳይሆን እያየ ወደ አባቱ ማዕዱን አንስቶ ወደ አባቱ እያየ ባረከ ሰጣቸው ይላል። ኤቢሴ ኒላቴ ፊጀ ኦላሌ ገረባሳ አምቦደ ጋፈኛተን ጎፍታ ተውሳ በራዲያ አወቁ። እስከዛ አያችሁ እዚህ ውስጥ አሁን ጥርጣሬ ነበር፣ አለማወቅ ነበር፣ ሁበኖ ዳቢንሰቱሬ ቤኩምሰ ዳቢንሰቱሬ ወላሉማን በዳ ነገርተሪ ሳቁ። ዛሬም ብዙ ነገር ውስጥ የሚገቡ አሉ። በቤተ ክርስቲያን እየመጡ መስራት የሚገባቸውን ያላወቁ አሉ። ከአንድ ክርስቲያን ምን ይጠበቃል? ከአንድ ካህን ምን ይጠበቃል? ከአንድ ምእመን ምን ይጠበቃል? ድርሻችን አውቀናል ወይ? በካህናት ድርሻ የምንገባው፣ በእኛ ስራ የምንገባው፣ በአባቶች ድርሻ የምንገባው ጋየነ መብራኬስ ገንደል ሁበተ ሉምልሞ ጋየነ መብራኬስ ገለ የወተ ከረስረሱ የኔ ድርሻ ሌላ ነው። የአስተዳደር ድርሻ፣ የሰበካ ጉባኤ ድርሻ ሌላ ነው። የካህናት ድርሻ ሌላ ነው። የእናንተ ድርሻ ሌላ ነው። ሁሉም ድርሻ አለ። ከድርሻ ውጪ አንድ ስንዝር እንኳን መራመድ አንችልም። አይናችሁ ተከፈተላችሁ። አይናችን ይግለጥልን መልካም የምናይበት እና አዳም ክፉ ተግባራትን የምናይበትን ሳይሆን መልካምን ስራ የምናይበት አይናችን ተከፍተው እንድናየው መልካም ፈቃዱ ይሁን። የቅዱስ ሉቃስ ወንጌል